ሰላም እንዴት ናችሁ? ሁሉ ሰላም። ጅብሪል እባላለሁ ከቴምር ሪል ስቴት። ዛሬ ምርጫችን ያደረግነው የሳር ቤት ሳይት ነው። ሳር ቤት ሳይት ላይ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች ለእርሶ ይዘንላችሁ መጥተናል። እነዚህ ሳይቶች የሚገኙት ከቫቲካን ኤምባሲ በ100 ሜትር ርቀት ላይ ኮሪደር ልማቱን ይዘው አስፓልት ፊት ለፊት የሚገኙ ሳይቶች ናቸው። 100% ለሚከፍሉ ደንበኞቻችን የ35% ቅናሽ እንዲሁም ከ30% ጀምሮ ለሚከፍሉ ደንበኞቻችን ደግሞ ከ15% ጀምሮ እስከ 35% ቅናሽ ድረስ ይዘንላችሁ የመጣናቸው ሳይቶች ናቸው። ባለ 2 መኝታዎች ሰፋ ያለ ካሬ አማራጮች ያላቸው ሲሆን አነስተኛው ለምሳሌ 81 ካሬ ሜትር ላይ ያረፉ የመኖሪያ ቤቶችን እዚህ ሳይት ላይ ከ8 ሚሊዮን 700 ሺህ ብር ጀምሮ 100% ክፍያ የሆኑ 8 ሚሊዮን 700 ሺህ ብር ጀምሮ ይዘንላችሁ መጥተናል። እነዚህን ቤቶች ኦን ለማድረግ ከርሶ የሚጠበቀው 20% ቅድመ ክፍያ ጀምሮ ነው። ያም ማለት ከ1 ሚሊዮን 700 ሺህ ብር ጀምሮ ሳር ቤት ላይ የዲፕሎማት መንደር መሆኗ ይታወቃል። ሳር ቤት ላይ በነገራችን ላይ ሳር ቤት የ56 ኤምባሲዎች መቀመጫ ስትሆን የተለያዩ ፋሲሊቲዎች ወይም ደግሞ መገልገያዎች በቅርብ ርቀት ላይ የምታገኙበት ቦታ ነው። ባለ 2 መኝታ ብቻ አይደለም፣ ባለ 3 መኝታ ቤቶችን ደግሞ ከ139 ካሬ ጀምሮ እስከ 153 ካሬ ድረስ የተለያዩ ስፋት ያላቸውን ቤቶች ነው ለእርሶ ይዘንላቸው የመጣ ነው። እነዚህ ሳይቶች በ3 አመት ጊዜ ውስጥ የሚረከቧቸው ሳይቶች ናቸው። እነዚህን ሳይቶች ከ3 አመት በኋላ ተረክበው አትርፈው ቢሸጧቸው እንዲሁም ቢያከራዩዋቸው ፕላስ ደግሞ ቢኖሩባቸውም ደግሞ አብዝተው የሚያተርፉባቸው ሳይቶች ናቸው። እነዚህን ሳይቶች በ3 አመት ጊዜ ውስጥ የማናስረክብ ከሆነ እንደ ሪል ስቴት አንድ ከተማ ውስጥ ካሉ ሪል ስቴቶች ለየት የሚያደርገንን ነገር ልንገራችሁ። ያ ምንድነው? በጊዜ የማናስረክብ ከሆነ ዴይሊ የሚታሰብ ኢንተረስት ሬት የምናስብ ይሆናል። ወይም ደግሞ መቀጮ በየቀኑ የሚታሰብ መቀጮ የምናስብ ነው የሚሆነው። ከዛ በተጨማሪም ደግሞ ህንጻዎቹ የሚሰሩበት ሎኬሽን በሊዝ የተገዛ መሬት ስለሆነ ከኛ ዴሊቨሪ ታይም በተጨማሪም የመንግስት ጊዜ ይኖረናል። ምክንያቱም በሊዝ የሚገዙ መሬቶች እንደሚታወቀው እንዴት ነው? በሊዝ ከመግዛታችን በፊት እዛ ቦታ ላይ የምንሰራውን ፕሮጀክት ዲዛይኑን፣ ዴሊቨሪንግ ታይሙን፣ በምን አይነት ኳሊቲ እንደምንሰራው፣ በምን ያህል ጊዜ እንደምናስረክብ ከመንግስት ጋር የምንገባው አግሪመንት ይኖረናል። መንግስትም ዴድላይን ይኖረዋል ማለት ነው። በዚህ ጊዜ ውስጥ የማናስረክብ ከሆነ መንግስት ራሱን ችሎ የሚወስደው እርምጃዎች ይኖሩታል ማለት ነው። ፕላስ ከዛ በተጨማሪም ደግሞ ምንድነው ቴምር የመጣበት ትራክ ምንድነው? ከዚህ በፊት ምን ሰርቷል? በምን ያህል ጊዜ ውስጥ ያስረከባቸውን ሳይቶች አስረክቧል የሚለውን ትልቅ የሆነ መተማመኛ ነው የሚሆነው። እነዚህን ሳይቶች በተጨማሪም ደግሞ አዲስ አበባ ላይ የተለያዩ ቦታዎች ላይ የተለያዩ ስፋት ያላቸውን መኖሪያ ቤቶች እንዲሁም የንግድ ሱቆችን በመገንባት ላይ እንዳለን ይታወቃል። ከነዛም መካከል አንደኛው በሱማሌ ተራ በፒያሳ ላይ የንግድ ሱቆችን እንዲሁም የመኖሪያ ቤቶችን እንዲሁም በሱማሌ ተራ ላይ 85% የተጠናቀቁ የመኖሪያ ቤቶችን ከ8 ሚሊዮን 400 ሺህ ብር 100% ክፍያ ጀምሮ ባለ 3 መኝታዎችን ይዘንላችሁ መጥተናል። በተጨማሪም አያት ላይ 2 ሳይቶች አሉን። የግንባታ ደረጃቸው 40% እንዲሁም 80% የተጠናቀቁ የመኖሪያ ቤቶችን ለእርሶ ይዘንላችሁ መጥተናል። ለምሳሌ አያት ላይ በ1 አመት ተኩል እና በ1 አመት የሚረከቧቸው ሳይቶች ሲሆኑ ባለ 3 መኝታ ለምሳሌ አነስ የሚለው 108 ካሬ ነው። 108 ካሬውን 100% የሚከፍሉ ከሆነ በ6.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ። በአጭር ጊዜ ውስጥ ተረክበው መኖር የሚጀምሩባቸው ቤቶች ናቸው። እንዲሁም የንግድ ሱቆችን ደግሞ ገላን ኮንዶሚኒየም ታክሲ ተራ ተብሎ በሚታወቀው ቦታ ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ ጀምሮ 26 ካሬ ሜትር ላይ ያረፉ የንግድ ሱቆችን በ500 ሺህ ብር ቅድመ ክፍያ ይዘንላችሁ መጥተናል። እነዚህ ሱቆች ባይዘው በጣም ዘመናዊ የሆኑ ኢንተርናሽናል የጌም ማጫወቻ ካምፓኒዎች የሚገቡበት እንዲሁም ሰፋ ያለ የመዘዋወሪያ ኮሪደር ያላቸው እንዲሁም በንግድ ደረጃ ተመራጭ የሆነ ሰፈር ነው። እነዚህን ሱቆች በ500 ሺህ ብር ቅድመ ክፍያ የግሎ ማድረግ ይችላሉ።
በተጨማሪም ደግሞ መሀል ከተማ ላይ ሱቅ ለምፈልጉ ከስተመሮቻችን መሀል ፒያሳ ላይ ከአድዋ 00 ፊት ለፊት ላይ 20 ካሬ ሜትር ላይ ያረፉ ሱቆችን በአጠቃላይ ክፍያ በ7 ሚሊዮን ብር ደርሶ ይዘንላችሁ መተናል። እነዚህን ሱቆች የግሎ መን ለማድረግ ቅድመ ክፍያቸው 2 ሚሊዮን 800 ሺህ ብር ሲሆን ቀሪውን ደግሞ ያለምንም ጭማሪ ከፍለው የሱቅ ባለቤት እንዲሁም የቤት ባለቤት መሆን ይችላሉ። ለበለጠ መረጃ እንዲሁም ሳይቶቹን ለማየት እንዲሁም ኦፊስ ለመጎብኘት ታች ላይ ባለው ስልክ ይደውሉልን። ማንኛውንም አይነት ጥያቄ አስተያየት ካላችሁ ታች ላይ ባለው ስልክ መደወል ትችላላችሁ። ውጭ ሀገር ላላችሁ ደንበኞቻችን ደግሞ ውላችሁን በዲኤችኤል ልከን እዚሁ የሱቅ ባለቤት እንዲሁም የቤት ባለቤት መሆን የሚችሉበትን እድል ይዘንላችሁ መጥተናል። ቴምር ፕሮፐርቲዎች ነን። ሁሉም ሳይቶቻችን ላይ ከ35% የሚደርስ ቅናሽ ይዘንላችሁ ስለመጣን የዚህ ቅናሽ ተጠቃሚ እንድትሆኑ እድሉን ይኸው ብለናል። እናመሰግናለን። መልካም ቀን።